ታፔካ ነታዩ አሩዋ ይርካሳ ነታና ሴሪዮ ጌካ ይታጎ አሳ Isitoonni ta'u ita qophaa'eeraka Gobateettani jeeqata lafa karaka Yesuusaani keetuwaa kaalloo kan ta'uuree daroo isin ta'ee ubbatoo ka'uunta tayyuufoo hashuu tanina kaalleekkina nina kaalliti ka'uyyi dabaa Yeki daba ጉት ደባ ኖነ በይዶ ኢየሱስ ጌታ ነው። ሰላም 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 ለእናንተ ይሁን ውድ የአገሬ ልጆች ውድ ቤተሰቦች የጌታ የኢየሱስ ክርስቶስ ሰላም ጸጋ አንድነት ፍቅር ይብዛላችሁ ብዝት ብዝት ይብልላችሁ። እንዴት ናችሁ? ሁሉ ሰላም ሁሉ መልካም ነው። እኔ ጋር ሁሉ ሰላም ሁሉ መልካም ነው። ጌታ የዘላለም ስሙ ይባረክ። እሱ ምሕረት የተነሳ እሱ ጥበቃ የተነሳ በዙሪያ ያለው ሁሉ ሰላም ሰላም ነው። ሰላም ይሰማኛል። አጠገብኔ ጌታ አጠገቤ ጥልቅ ገብቶ ባለ ከውስጤ ከልቤ ይታወቀኛል ሁሌ አብሮነቴ ሰላም ተሰማኝ መገኘቴ እያልኩ ማለት ነው። ጌታ ይባርክ። በጌታ ሁል ጊዜ በጌታ ደስ ብላችሁ ደግመን እላለሁ ደስ ብላችሁ ገርነታችሁ ኢየሱስ ጌታ ነው። አንብቡ እናንተ ገብታችሁ በልብሶስ ሰላማችሁ ይብዛላችሁ። እዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት አድርጋችሁ ቤተሰብ ሁኑ። ደግሞ ቤተሰብ ይሆናችሁ እኔ ቤተሰብ ሆናችሁ ማለት ነው። ላይክ አድርጋችሁ ኮሜንትና ኮፒ ሊንክ አድርጋችሁ አበረታቱን ውዶቼ፣ ወንድሞቼ፣ እህቶቼ፣ አባቶቼ፣ እናቶቼ፣ ልጆቼ። ሌላ አላችሁ ወይ? ልጆቹ ላይ ቆሟል ማለት ነው። እና ተባረኩልን። መጥቻለሁ እናንተ ጋር ማታ ምን ይዘሽ መጥተሽ አላላችሁ? እራትን እየበላው ዝም ብዬ ሳስበው ለምንድን ነው እነሱ ጋር እንዴት ዋላችሁ ብዬ እየነገርኩ እነሱ ጋር ልበላ ብዬ አስቤ በቃ እናንተ አሁን እንዴት ናችሁ? ስራ ላይ ናችሁ ወይስ እየሰራችሁ ነው? አይዟችሁ በርቱና ስሩ። አሁን 9 ሰዓት ይላል 10 ጉዳይ እዚህ ጋር ሳውዲ አረቢያ ለ9 10 ጉዳይ እያለን ነው። ያው አገራችሁ ቦታ ልዩ ስለሆነ ሰዓቱ ይቀይራልና አይዟችሁ ጠንክሩ። እግዚአብሔር ከኛ ጋር ነው ሁል ጊዜ ማለት ነው። ሁል ጊዜ እንደዚህ ነው ዳዊት ጌታዬን ሁል ጊዜ በፊቴ አየዋለሁ ያላል። ረዳት ሆኖኛል፣ አግዞኛል። ሳውል ጦር የልጁ አብሶሎም እንደዚህ ሁላችሁ አመልጡኝ በቃ እንደዚህ አጠገቤ ነው። እንደዚህ ነው እኮ ሚልኮላ እንደዚህ አተ ንጉሴ ሆኜ ሳለ እንደዚህ ገረዶች ፊት እንደዚህ ሆኖ ተገቢ ነው አለች እኮ ጭራሽ። እሱ ደግሞ ይሆናለሁ ከሆነው በላይ ይሆናለሁ። ያንቺ አባትና ቤተሰቦች ጦር ያመለጠኝ ንጉስነትን እየሰጠኝ እሱ ስለሆነ እሱ ፊት በቃ እንደዚህ ደግሞ እንደዚህ ሆኜ አንቺ ያላችሁ እነሱ ፊት እከብራለሁ እንጂ በፍጹም አልዋረድም አለ። ኢየሱስ ጌታ ነው እና ጌታ ይባረክ። ውለታ ያለው ሰው በቃ ሰው ምንም አይመስልም። ሰው ምን አገባ እንደዚህ ነው እንደሚልከው አትሆኑ የሚለው አንድ ጊዜ እስከ ሞት ድረስ ልጅ አልወለደችም እኮ እያለ ነው እኮ አሉ። ሁለተኛ ሳሙኤል 5 ቁጥር ነው 4 ጀምሮ እስከ 9 እስከ ደግሞ አንደኛ ዜና እንደዚህ ገብታችሁ እና በጣም ይገርማል።
ሃና ማይፀን እግዚአብሔር ዘግቶ እግዚአብሔር ይከፍታል እያለ ነው። ደግሞ ዘፍጥረት 2 ሰዎች አሉ ለልጆች ምክንያት እየተናገሩና እነማን ናቸው ካላችሁ ራኤልና ራኤልና ደግሞ ራኤል ኢት ማለት ነው። ራኤል አለች። ራኤልን ደግሞ እግዚአብሔር ማን ነው ምንድነው የዘጋው ማይፀን ካላችሁ እሷ ደግሞ ሊያ ያዕቆብ ፊት ባይ ቡደዳ ወይስ አልወደደም። እሱ አባቱ ገፍቶ ነው የሰጠው ስለሆነ በቃ እሱ ውስጡ እሷ ፍቅር ስለሌለ እግዚአብሔር አይቶ ደግሞ ልጁ እንዳለ በቃ ወለደች። ወንድ ልጅ በቃ ባለ እኔ ጋር ተመልሷል። እኔ እግዚአብሔር በቃ እንደዚህ አለች ሊያ። ልጅም ስጠኝ እስካለ ድረስ ግን ራሔል በጣም ነው የሚወደው ያዕቆብ ታውቃላችሁ ቃል መጽሐፍ ውስጥ ነውና በጣም ነው የሚወደው እሷ ብሎ 7 ዓመት ሰርቶ ደግሞ እነ ሊያ ሰጥቶ ደግሞ ራሔል ገና 7 ዓመት እየሰራው መጽሐፍ ቅዱስ ይነግራልና ይሄ በጣም የወደደው ነው ያሳያል። ግን እሷ ደግሞ እሱ ወዶ 14 እሷ ነው ሊያ እዚህ ቦታ ዓመት ውስጥ የለችም ማለት ነው። እሱ አይደለም እሱ የሰራው ራሔል ብቻ ነው 14 ዓመት እና በዚህ መካከል በጣም የሚወደው ራሔል ልጅ የለም። በጣም እግዚአብሔር በቃ ቀስ ያርጎ ማለት ነው። ቀስ ያርጎ ሁሉም እኮ ያውቃል እኮ እግዚአብሔር። ይሄ እኔ እንደዚህ የሚናገር ለምን ፈልገሽ መጣሽ ካላችሁ ማለት ነው። አማርኛ ጠፋብኝ ነው ይቅርታ አድርጉልኝ። ግን እግዚአብሔር ቃል ሁሉን አዲስ ስለሆነ ምንም እሱ የቀነሰውን የጨመረው ነገር የለም። እሱ ያው ነው። እናንተ አስተካክላችሁ ወሰዱ ማለት ነው። እኔ የምፈልገው ራሔልን ደግሞ እግዚአብሔር መጨረሻ ላይ ማለት ነው ያዕቆብን ልጅን ስጠኝ እንደዚህ አለ። እሱ ደግሞ ያዕቆብን እኔ እግዚአብሔር መስለሻል እንደ እያለ በቆጣ በተናገረው ጊዜ ይሄንን ሁሉ ደግሞ ሰራተኛውን ሰጣ 2 ልጅ ወልዶ እዛ መካከል እግዚአብሔር ደግሞ አላማ ያለው ዮሴፍን ሰጠ ማለት ነው። ራሔል ደግሞ ቀጥሎ ደግሞ አባቴ ቤት ተመልሳ ማለት ነው። ተመልሶ መጽሐፍ ዘፍጥረት ባነበበው ጊዜ ሁሉን ነገር ይነግራልና ተመልሳ ወደ ቅድሚው ቦታ ሂዱና በኔና አንተ ጋራ ጫቁ ወይ እኔ አንተን አይጥልም በሄዱበት ቦታ እስከመለስ ድረስ ይጠብቃለሁ ሁሉን ነገር ይሰጣለሁ እኔ አንተ ጋር ነኝ ብሎ የተናገረው ቤቴል ሂድና ቤቱን ስራ ወይ መሰዊያ ቦታ አድርግ ብሎ 35 ላይ እኔ ረሶም ይቅርታ እንደዚህ ወደ ባለፈው ቦታ እግዚአብሔር የሚገለጥበት ቦታ እሱ ብቻውን ተኝቶ ሳለው ቦታ እሱ ደግሞ መጨረሻ ላይ ዘይት አፈስሶ እኔ እግዚአብሔር የለበሰው ልብስ የበላው ምግብ የሄዱበት ቦታ እኔ በሰላም በአባቴ ቤት ቢመለስም ይሄ ቦታ የሚለውን ድንጋይ የሚከመሩበት ወይ ዘይቱን ፈስሶ እዚህ ቦታ ቤቴል ወይ ቤተ መቅደስ ይሆናል ብሎ እግዚአብሔር ፊት ማላ ቃል የገባበት ቦታ ሂድና እዚህ ጋር መሰዊያ ሰው ባለው ቦታ ሄዶ ያዕቆብን መሰዊያ ሰውቶ ደግሞ በመለስ ነው ራሔልን እርጉዝ ይመስልኝ እዚህ ጋር ብዙ ቦታ ነግሮ የመጣል ቃሉ ማለት ነው። እሱ ባላ ላባን ቤት ወጥቶ ወንድሜ ጋራ ተገናኝቶ ከዛ በኋላ ደግሞ ወንድሜን ሂድ አንተ እኔ ይሄንን ያው ገመሎችን ወይ እንደዚህ ደክሟል ብሎ የምንዘሩበት ቦታ ልጆቹ ደግሞ አንድ ልጅቷ ዲና ናት። ዲና ደግሞ በዚህ አገር ሰዎች ልጆቹን ደፍሮ እንደዚህ ሆኖ ደግሞ እሱ 2 ልጆቹን በዚህ አገር ልጆቹን እንዴት እንደበቅለው አስቦ
አቅም አጥቶ ደግሞ እንደዚህ ሆኖ ልጃችን እንሰጣለን እናንተ ደግሞ ሁላችሁን ወንዶችን ግረዙ ከዛ በኋላ እኛ ጋር ተስማማላችሁ ብሎ እዚህ አገር ሰዎች ደግሞ ልጅቷ እሱ ልጁ በዛ አገር ልጁ በጣም ነው የሚወደው እንደዚህ አባቱን እንድሰጥልን ብሎ ሁሉ ነገር በቃ እሱ ፋንታ እሱ እናንተ ሲተትን ስለሰጠን ሁሉ ነገር እንደርጋለን ብሎ ወንድ ልጅ ሁሉ በገረዘው ጊዜ ደግሞ ያዕቆብ ልጆች ወንድ ሁለት ወንዶች ሄዶ ወንድ ሁሉ ሴፍ እንደዚህ አድርጎ ጨርሶ ደግሞ በዚህ ያለውን ሁሉ ማርኮ ህፃናቱን እንደዚህ በመለሰው ጊዜ ነው ደግሞ እግዚአብሔር ውጣ ብሎ በዚህ ቦታ አውጥቶ እነዚህ ቤተል አመጣዋል ማለት ነው። እዚህ ጋር መሃል ራኤል እርጉዝ ነው መጽሐፉ አልነገረም እንጂ መሰወት ሰውቶ በተመለሰው ጊዜ መንገድ ነው እሱ አመጥ ያዘኝ ማለት ነው ቢኒያም እና ይሄንን ሁሉ እኔ የምናገረው ምንድነው ካላችሁ እግዚአብሔርን ሐሳብ ያለውና ኢየሱስ ክርስቶስም ነግሯል መንፈስ ቅዱስ ያው ሰው ቅር ወዶ ያው ሰው የተጎዳ ይቅር ይላል ግን መንፈስ ቅዱስ ያሳዝነው ሰው ይቅርታ የለም የሚለውን ቦታ እየመጣው ነውና ምንድነው ካላችሁ በዚህ መሃል ደግሞ እግዚአብሔርን ቀስ አድርጎ ጊዜ ወስዶን ቢሆን ሰጥቷል ራኤልን ሁለት ልጆች ማለት ነው። ይሄ እግዚአብሔር ቁጣ የለም በቃ እሺ ትንሽ ጊዜ እነሱ እምነት ወይ እንደ ሳራ ማለት አብርሃም እንደዚህ በቃ ጫቆ እንደዚህ በገባ ሁሉ ልጅ የለም እኔ ምንድነው ያለ አብርሃም ምን ሁሉ ነገር እንዴት ተባትቦ ወይስ ተስፋ ቆርጦ በተናገር ተስፋ አለኩ ሁሉ ነገር እግዚአብሔርን ግን በጣም ያምናል በጣም ይፈራል ሁሉ ነገር እንደ አብርሃም ከሆነ እና የተደርሰን ጌታ ሆይ ግን ፍራቻ አለ ልጅ የለም ጉልበቱ ላይ ልጅ የለም እያለ ማለት ነው እና ከዛ ሁሉ እግዚአብሔር ጊዜውን ጠብቆ ይሰጣል ግን መንፈስ ቅዱስ ላይ የደፈሩና የተናገሩ ሰው ይቅርታ የለም ማን አይታችሁ ካላችሁ ሚልኮል ማታችሁ እስከ ሞት ድረስ ልጅ አልወለደችም እያለ ይቅርታ አድርጉልኝ ኢየሱስ ጌታ ነው ይቅርታ አድርጉልኝ እጄ ነው የመጣሁት እና ይሄንን ሁሉ ለምን ተናገረሽ ብላችሁ ማለት ነው ካላችሁ እግዚአብሔር የሚያመሰግኑ ወይ እግዚአብሔር ያደረገው ነገር ላይ አትቅኑ እናንተ ነው ጥፋቱ እናንተ ይመልሳልና ቁጣ ነው እና እንደ ሚልኮል አይነት አትሆኑ ብዬ ነው እኔን ራሴ አንድ ጊዜ እንደዚህ ጌታ ሆይ እንደዚህ ነገር ላይ እንዳይሆን ጠብቀኝ እና ይላልው በጣም ነው ይሄንን ቃል ባነበበው ጊዜ በቃ ዳዊት የተናገረው ቃልና እሱ ደግሞ የሆነው ነገር በጣም ያስገርማልና ጌታ ይመስገን በዚህ መካከል ደግሞ እራትን እንበላለን ሁለት እራት መንፈሳዊና ስጋዊ እራት ማለት ነው ይበለጥን እኔ እኮ እንደዚህ በየ ነግራለሁ በየ አልገባም ግን ጌታ ይመስገን ምን እንደመጣ አላቅም ዝማሬ በዘመር መጥቷል ማለት ነው እንደዚህ በሆነው ጊዜ ደስ ብሎኛል ጌታ ይባረክ እና የረዳኝ እሱ ነውና ዛሬ ቀኑ የባረከኝ የሰጠኝ እሱ ነው ስሙ ክብር ይሁን እና ብዬ ማለት ነው ተባረኩልኝ እኔ ጋራ የቆያችሁላችሁን ሰብስክራይብ ያርጉ ምግብን ላሳያችሁ ወይስ እናንተ ሊመጣስ እናንተ ደግሞ አሁን በሩም እንደዚህ አይታችሁ ተንካኳስ ማን ልከፍት እኔ ኧረ እኔ ራሴ ብቻ ነው ያዘጋጀሁት ይሄን ሁሉ እንጂ ራሴ ብቻ አዎ እናንተ ቤት ልብሉ እንጂ አንድ ሁለት ሶስት ወይኔ የወደቀ አንተ ደግሞ
እንጀራ ቲከነ ጋራ ወጥ የከተስሚን ኢትዮሪን ዳቦን እንደዚህ አድርጌ በቃ ዛሬ በላሁት ማለት ነው። አያችሁ እንደዚህ ቪዲዮ እንደዚህ ያደረጋችሁ አሳያችሁ። አሁን እንደዚህ ቪዲዮ ወይ ልስራ አንቺ አሁን እየሰራሁ አይደለም እንዴ? እና ተባረኩልኝ። መልካም ምሽት ይሁንላችሁ። ወዳችኋለሁ። የጌታ ፍቅር ነው የምወዳችሁ። ሁላችሁም ሳብስክራይብ ላይክ ያርጉ፣ አበረታቱን ወንድሞቼ እህቶቼ። ቅድም ብያችኋለሁ። አባቶቼ እናቶቼ፣ ሁላችሁም ልጆቼ፣ ሁላችሁም ቤተሰቦቼ አጠቃላ እና ላይክ ሳብስክራይብ ያርጉ። ወዳችኋለሁ። መልካም ቀን መልካም ምሽት ይሁንላችሁ። መልካም ቀን አልኩ ማለት ነው። ምሽት ነው። መልካም ምሽት ይሁንላችሁ።